እባካችሁ አትጥፉ በደል ከደረሰባችሁ ወጣችሁ ፖሊስ ጣቢያ ሂዱ ህጋወጥ አትሁኑ 3 ወር በ3 ወር ውስጥ 3 ቤት ነው ደላላ ያስገባት ነው ቢሮ ከዛ እያወጡ ደበድቧት ነበር አንድ ወር አንድ ቤት እያሰሩ ደበድቧት ነበር እያሰሯት ከዛ ኩላሊቷ ፌል አደረገ ልጅቷ ማለት ነው በቃ ድብደባ በጣም ሲበዛባት አማማት አክም ቤት ወሰዱን ስትላቸው ውሸትሽ ነው ስራ አሰሪም ወይ አልታመምሽ ብያለሁ ሲደበድቧት ጠፍታ ወጣ ኢትዮጵያኖች ጋር ነበር የገባችው ማለት ነው ኢትዮጵያኖች ስራ አስገቧት እዛ ስራ ቦታ በጣም ታመመች ከዛ አክም ቤት ሲወስዷት በቃ በጣም ታማ ፌንት ምናምን ስትወድቅ አክም ቤት በሌላ ሰው መታወቂያ ማለት ነው አንድ አረብ አላፍነቱን ወስዶ እንደተባብሮ አክም ቤት አስገባት ልጅቷ ፓስፖርት እጇ ላይ የለም አሁን ሁለቱም ኩላሊቷ ፌል አድርጓል ዲያሊሲስ ማድረግ አለባት ጆርዳን ላይ 4 ወሯ ነው ትግስት ፊት አድሪባ ተባላለች ያው በፎቶ ላይ የምታዩት እህታችን ናት እናም ቢሮዋን አናገርኩላትኝ መጀመሪያ ኢትዮጵያኖቹ ወሰዷት ሆስፒታል አረቡ በሰው መታወቂያ ወሰዳት እናም ካቅማችን በላይ ስለሆነ ትልቅ ሆስፒታል መሄድ አለባት አሉ ትልቅ ሆስፒታል ደግሞ በፓስፖርት ነው በራሳችሁ ፓስፖርት መጠቀም ያለባችሁ ፓስፖርቷ ቢሮ እንዳለ ነበር የምታውቀውና ቢሮዋን ሳናግረው ፓስፖርቷ ፖሊስ ጋር እንደሆነ እና ብሎክ እንደተደረገች ከኮንትራት ቤት ስትጠፋ ሰዎቹ አረቦቹ ብሎክ እንዳደረጓት ነው የመለሰልኝ ቢሮ ማለት ነው ስሙት السلام عليكم أختي هون في قانون البنت المطلوبة للأمن إذا لقيوها بالمكتب بيسكروا المكتب أوكي 2 هي مريضة المريض يروح المستشفى يعالجه هي بحاجة لمساعدة تروح الشرطة هم بيتصرفوا لكن إحنا كمكتب نتدخل في بنت قعدت 4 شهور برا الله أعلم يمكن حدا استخدمها غلط يمكن حدا عمل لها إشي غلط بكرة لا سمح الله لو صار فيها إشي إحنا بنسأل بالقانون عربية لما تقص ترجم اللاتو عنديت ككونترات بيتي طفات شقوت يونت سيت وجي لا يتدفر ليون شلال بزون ነገር ደርሶባል ሊሆን ይችላል ስለዚህ ፖሊስ እኛን ይጠይቀናል እኛ ህገወጥ ሰራተኛ ወደ ቢሮአችን ካመጣን ህግ ስለሚጠይቀን ህግ አንተላለፍም ነው ይያለ ያለው ቢሮ እባካችሁ ህግ አይሁኑ ሁሌ አትጥፉ ስላችሁ ላይቭ ላይ አትፍረጂ ትሉኛላችሁ ይሄ ከመፍረድ ጋር ምን ያገናኛል አንድ ሰው ኮንትራት ቤት ተበደለ አምልጦቱ ኢጃዛ ቤት ከሚሄድ ከአበሻ ጋር ከሚሄድ ለፖሊስ ጣቢያ ሄዶ ችግሩን አይናገርም ህግ ጋር ሂዱ ህግ ወጣቱን ህግ ወጥ ኮናችሁ ይሄው ለመታከም ፓስፖርት ያስፈልጋታል ፓስፖርቷ ፖሊስ ጋር ነው ያለው ለፖሊስ ጣቢያ ወስዳ ሄዳጇን ስትሰጥ አንቀበልም አሏት ተመልከቱ በሰዓቱ ግን ስትደበደብ ወጣ ፖሊስ ጣቢያ ሄዳ ቢሆን ኖሮስ አሁን ለማንኛውም ፓስፖርቷን እያስፈልግን ነው እና እባካችሁ ቶቼ አትጥፉ ፕሊዝ ከሰማችሁኝ በዛ ላይ ጆርዳን አትሂዱ ጆርዳን ኤምባሲ የለም ቆንጽላም ተዘግቷል ማን ይጮህላችኋል ጆርዳን ሄዳችሁ አትሂዱ ጆርዳን የሚባል ሀገር በቃቸው ትግስት እንደዚህ ሆናለች ሰይጣን ለለከዋል አይታወቅም እግዚአብሔር እንደሄደ እንጃ ሰማኔ እግዚኦ በሉልኛል ዝማሬ ጌታ እግዚአብሔር ለምን እንደምዝም እንዳለኝ አላውቅም እንደ ቆሻሻ ሜዳ ላይ ነኝ ለልጆቹ ተሰቃዩ ከኔ ጋር ብዙ ልጆች ተሰቃዩ ሊያግዙኝ ሞክረዋል በቃ እዛ መክተብ ደግሞ ፈርቼ ልሞት ነው እዛው መገለኝ የመሰለኝ ላያት እኮ ፈራው በቃ እዛ በቃ ልጄ አደራ በቃ አሁንማ ዝም ብዬ ሄዳለሁ እንደፈለገ ይታደርገኝ ዜና አደራችሁን እሺ በቃ ጠይቁት እሺ እኔ ምንም ሄዳለሁ እንደፈለገ ይታደርገኝ ሄዳለሁ ሄጄ እንደፈለገ ይታደርገኝ ምንም አታረግሽም አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናል ቤተሰቦች በመላው ዓለም የምትገኙ ውድ ወንድሞቼ እንዴት ናችሁ
እኔ ደህና ነኝ አልሐምዱሊላህ። ከስንት ጊዜ መጥፋት በኋላ ዛሬ ብቅ ብያለሁ በላይክ እንዲሁም ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ መርሐባ ብላችሁ ተቀበሉኝ። አቀባበላችሁን በዛ ይሁን ማለት ነው። እንዲሁም ሼር እያደረጋችሁ ይሄ ቪዲዮ እንደሰማችሁት ነው እንግዲህ ከመጀመሪያው ስለሚጠቅም ለሌሎች ሼር በማድረግ ያው እንተባበር። እኔንም በዛው እንኳን ደህና መጣሽ ይሆናል ማለት ነው። ሀቂያ በጣም ቆይቻለሁ ቪዲዮ ከሰራው ኦልሞስት 6 ወር ሊሆነኝ ምንም አልቀረኝ ማለት ነው። 6 ወር ሆኖኛል ቪዲዮ ከሰራው አልተመቸኝም ነበረ። ያው ግን ዩቲዩብን አልረሳሁትም ማለት ነው። እና ውዶቼ ሀቂቃ ይህቺ እህታችን ሳያት በጣም ነው ያሳዘነች ማለት ነው። ባካችሁ ይሄን ቪዲዮ የሀቢባንም እንግዲህ ሰምታችሁ የእሷንም ልብ በጣም ይነካል። የልጄን ነገር አደራ ምናምን ስትል ሀቂቃ ማለት ነው። እና በጣም ታሳዝናለች። ይሄ እንግዲህ የሆነው ጆርደን የሚባል ሀገር ነው። እኔ ይሄ ጆርደን የሚባል ሀገር በዚች እህታችን ብቻ ሳይሆን ብዙ እህቶቻችን የሚሰቃዩበት ደማቸው የሚፈስበት እንዲሁም ደግሞ ብሎም ህይወታቸውን የሚያጡበት አገር ነውና አትሂዱ፣ እዛ አትሂዱ። በቃ ይሄን የሰማችሁ ማሰብ ለመሄድ ራሱ ያሰባችሁ ጆርደን የሚባል አገር ያኔ ሁሉም ማለት አይደለም፣ ግን በአጠቃላይ ብዙ ልጆች ያለቅሳሉ ጆርደን ማለት ነው። ሲቀጥል ደግሞ ኤምባሲ ከሌላ እንዴት ነው አንድ ሀገር ታላ ኤምባሲ የሚካሄደው? ሀይቃ እኮ ከባድ ነው። ኤምባሲ ከሌለ እኮ ከባድ ነው። አስባችኋል? አሁን ይህች እህታችን ቢያንስ እንኳን እንደው ህገ ወጥ ጠፍታ ማለት ነው ህገ ወጥ እንኳን ሆና የሆነ ኤምባሲ ቢኖር ዜጋው ስለሆነች የግድ ህገ ወጥ የምትሆን ይቀበላታል። ግን አሁን እዛ ያሉት ኤምባሲዎች የአገሩ የጆርደን ኤምባሲዎች ማለት ነው ህገ ወጥ ስለሆነች አንቀበልም አሉ። እንግዲህ እንደሰማችሁት ሀቢባ ላይ ማለት ነውና እባካችሁ አንደኛ ጆርደን አትሄዱ፣ ሁለተኛ ደግሞ አትጥፉ። በቃ በህጋዊ መታችሁ። ወላሂ ህገ ወጥ መሆን እኮ በጣም የሆነ የሚያስጠላ አጸያፊ ነገር ነውና ምንም ችግር ቢደርስባችሁ ራሱ እንደዛ አይነት በሽታ ምናምን ሲመጣ አስባችሁታል? ቢያንስ እንኳን መታከም ትችላላችሁ። አንደኛ ደግሞ ምንም ታለምንም ነገር ወደ ሀገራችሁ መሄድ ትችላላችሁ። አሁን እቺታችን ፓስፖርቷ የለም በቃ ይዛ ስትጠፋ ይዛ አልጠፋችም። አሁን በምን ትታከም? ወደ ሀገርም ለመሄድ ፓስፖርት ያስፈልጋል። አስባችሁታል? እንደዚህ ኩርትም ብላ ውጭ ላይ ወደቀች። ይሄች እንግዲህ እንደዚህ የሆነችው ሴትዮዋ በመደብደብ አስባችሁታል? ስትደበድባት አላስ በእንደዚህ ቮይሱ እንደሰማችሁት ማለት ነው። በድብደባ ብዛት ነው እንደዚህ የሆነችው የሚል ቮይስ አለ። ሀቂቃ እውነት በጣም ታሳዝናለች። እና እንግዲህ አላህ ሀቢባሁን እያፈላለኩ ነው ብላለች። ፓስፖርቷን አላህ ያስገኝላት። እንግዲህ አላህ ከክፉ ነገር ይጠብቀን እላችኋለሁ ውዶቼ። እና በተረፈ ይህን ቪዲዮ ሸር አድርጉት። እንደዛ አይነት ነገር ጆርደን አትሄዱ። እውነት ከዚህ ቀደም ብዙ ነገር ተብሏል ስለ ጆርደን ማለት ነው። ጆርደን መሄድ አያስፈልግም። ተመጣችሁ መሰደድ ከፈለጋችሁ ዱባይ፣ ኩዌት፣ ሳኡዲ እነዚህ ጆርደን አልወደውም አበደን።